ሻሎም ሻሎም በዓለም ዙሪያ ያላችሁ ይህንን ድምጽ እየሰማችሁ ያላችሁ እግዚአብሔር አብ የመዳኛ መንገድ ለኛ ያዘጋጀልን አንድ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ አልፋ ኦሜጋ ያለና የነበረ የሚኖር ዳግም ደግሞ የሚመጣ ይህ ጌታ ለኛ ለህይወታችን ዋስትና ለህይወታችን ከሞት ወደ ዘላለም ህይወት ከፍርድ ወይም ከጨለማ ወደሚደነቅ ብርሃን የመጣነበት ታላቁ ስም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንደምታውቁት በብሉይ ኪዳን ዘመን ሰዎች ለመዳኛና ለመጽደቅ ብዙ መንገዶችን ይከተሉ ነበር። የበግ መስዋዕት፣ የዋኖስ የከፍቶችን የኮርማ ያመጡ ነበር፣ ያፈሱ ነበር። ያ ሁሉ ነገር ግን የሰው ልጅ ሊያጸድቅና ነፃ ሊያወጣ ስላልቻለ እግዚአብሔር ዮሐንስ ወንጌል 3:16 ላይ እንደሚናገረው ዓለምን እንዲሁ ወዷልና ይላል። እግዚአብሔር ዓለምን እንዲሁ ወዷልና ይላል። ስለዚህ ልጁን ለኛ ምን አድርጓል? ሰጥቷል። እንዲሁ በነፃ ልጁን ሰጣ። በሱ በማመን የዘላለም ህይወት እንድናገኝ እግዚአብሔር ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስን የትኛውም ሃይማኖት ተከታዮች ብትሆኑ በልጁ በጌታ በኢየሱስ ክርስቶስ ካላመናችሁ በዚህ ስም ካላመናችሁ መጽደቅ አትችሉም፣ መዳን አትችሉም። በስራ የሚመጣ ጽድቅ የለም። ማንም ሰው አንድም እንኳን በስራ የሚጸድቅ የለም ይላል ሮሜ ምዕራፍ 3 ቁጥር 20 ላይ በእግዚአብሔር ፊት በህግ የሚጸድቅ አንድም የለም ይላል። ስለዚህ ህግ እንዴት ነው መስራት ያለበት ሲባል በክርስቶስ ኢየሱስ በማመን ያ የክርስቶስ መንፈስ በእኛ ውስጥ በሚኖርበት ሰዓት በልባችን ላይ የሚታተመው እግዚአብሔር የመንፈስ ቅዱስን ፍሬ እንድናፈራ ያ የእግዚአብሔር መንፈስ እኛን ይረዳናል ማለት ነው። ስለዚህ በራሳችን የምናመጣው ጽድቅ የለም። ስለዚህ ብዙዎች የሃይማኖት አባቶች እነዚህ መርጌታንን እያሉ በተለያየ በቲክቶክ በፌስቡክ ላይ እንደምናየው የባህል መድኃኒት ይሄን ሰጣን እያሉ በአጋንንታዊ ድግምት እየሟረቱ እየተነቀሉ ደፍተራዎች፣ አስማተኛ መተተኞች ነገር ግን ሰዎችን ከዚህ ከእውነተኛው መንገድ ፈቀቅ እንዲሉ አዚም የጨመሩባቸው ሐዋርያው ቅዱስ ጳውሎስ እንደተናገረው እናንተ የገላትያ ህዝቦች ሆይ ክርስቶስ በልባችሁ ተስሎ አልነበረም ወይ? አዚምና ድንዛዜ ያደረገባችሁ ማን ነው አለ። ስለዚህ አዚምና ድንዛዜ የሚያደርጉ የቤተክርስቲያን አባቶች በተለያየ አቅጣጫ ትውልዱ ክርስቶስን አይቶ ዞር እንዳይል የመዳኛ መንገድን በተለያየ አቅጣጫ እንዲያገኝ ለለማኞች በመስጠት ጉድጓድ በመግባት ድንጋይ በመሸከም ለስዕል በመስገድ መላእክት ያሉ በየአድባራቱ በመዞር ዋሻ በመዞር የሚገኝ የዘላለም ህይወት የለም። በልጁ በጌታ በኢየሱስ ክርስቶስን በማመን ብቻ የዘላለም ህይወትን ማግኘት እንችላለን። በሩ እሱ ነው፣ እውነት እሱ ነው፣ መንገድ እሱ ነው፣ ህይወት እሱ ነው። ከሱ ውጭ ህይወት የለም፣ ከሱ ሰላም የለም። ስለዚህ እናንተ መተተኞች፣ አስማተኞች፣ ሟርተኞች፣ በደም ሞራ ገላጮች፣ አስማተኞች በናዝሬቱ በጌታ በኢየሱስ ስም ከኢትዮጵያ ምድር ላይ ኢትዮጵያ ከፍ እንዳትል ጉስቁልና ውስጥ እንድትኖር የምታደርጉ ሰዎችን የምታሳብዱ በናዝሬቱ በጌታ በኢየሱስ ስም ለንግድ የምትጠነቁሉ እናንተ እርኩሳን ጨለማዎች በናዝሬቱ በጌታ በኢየሱስ ስም እቅዳችሁ ይፍረስ። በሉሲፈር የምትጠነቁሉ በአጋንንት ስራ የምትሰሩ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ኃይላችሁ ሽባ ይሁን። ሰዎችን በተለያየ በሽታ ውስጥ እንዲገቡ በተለያየ ውድቀት ውስጥ አደንዝዝ አፍዝዝ በናዝሬቱ በጌታ በኢየሱስ ስም በጥቁሩ ላይ በናዝሬቱ በጌታ በኢየሱስ ስም በደብረ ዘይት ላይ በናዝሬቱ በጌታ በኢየሱስ ስም በሰሜኑ ክፍል ላይ በናዝሬቱ በጌታ በኢየሱስ ስም እየመተታችሁ እያስመተታችሁ ያላችሁ እናንተ የጨለማው ኃይል ጫት እየቃማችሁ ድቤ እየመታችሁ የምትጠነቁሉ ደጋሚ አስማተኛ በናዝሬቱ በጌታ በኢየሱስ ስም አሁን ትውልዱ የተፈታ ይሁን በኢየሱስ ስም። አሁን በጫት ውስጥ ያላችሁ፣ አሁን በዝሙት ውስጥ ያላችሁ፣ አሁን በስካር ውስጥ ያላችሁ፣ ግራ በመጋባት በቁማር ውስጥ ያላችሁ በናዝሬቱ በጌታ በኢየሱስ ስም አዳኝ ወደ ሆነው ኢየሱስ ዞር እንድትሉ ወደዚህ ጌታ እንድትመጡ መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ ስም ሌላ የለም። ከሰማይ በታች ኢየሱስ ነው። በዚህ ስም አምናችሁ ዳኑ በናዝሬቱ በጌታ በኢየሱስ ስም። እግዚአብሔር አባት ሆይ ይህንን ስም ስለሰጠን እናመሰግናለን። የመዳኛ መንገድ ስላዘጋጀልን እናመሰግናለን። ስም ለዘላለም የተባረከ ይሁን። ወንጌል ለዓለም ሁሉ ነው። በወንጌል አላፍርም። በናዝሬቱ በጌታ በኢየሱስ ስም በዚህ ስም አምናችሁ ዞር በሉ። ማንም አያታላችሁ። የሚያድነው የናዝሬቱ ኢየሱስ ነው። የነገስታት ንጉስ ነው። የጌቶች ሁሉ ጌታ ነው። እሱ አልፋ ነው። እሱ ኦሜጋ ነው። እሱ ያለ ነው። እሱ የነበረ ነው። እሱ የሚኖር ነው። እሱ ዳግም የሚመጣ ነው። ስለዚህ ይህን ስም አምናችሁ መዳን ይሁንላችሁ። ይህን ስም አዳኝ ስም ነው። ይህ ስም ፈዋይ ስም ነው። ይህ ስም ካለንበት እርኩሰት የሚያወጣ ነው። ይህ ስም ከጨለማ የሚያወጣ ነው። በዚህ ስም አምናችሁ ተወጹ ዘንድ በኢየሱስ ስም ጸለይኩላችሁ። ኢየሱስ ያድናል።